በወታደራዊ ትንኮሳና በዲፕሎማሲያዊ መልእክቶች ልውውጥ መካከል በኢራንና በዩናይትድ ስቴትስ ላለፉት ዓመታት ካጋጠሙት እጅግ ውስብስብ ደረጃዎች ውስጥ ወደ አንዱ እየገባ ነው። አርዕስቱም የፖለቲካ እርግጠኝነት ማጣት ነው። ይህ ደግሞ በዋሽንግተን ዘንድ ስጋትን እየፈጠረ ነው። ምክንያቱም ተንጠልጥሎ የቆየ ግጭት ከቀጥታ ፍልሚያ የበለጠ ዋጋ ያስከፍላል። በየሰዓቱ የሚወጡ አጫጭር ሰበር መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ እና የደውል ምልክቱን በመጫን ቪዲዮውን እስከ መጨረሻ ተከታተሉ። የአሜሪካ አስተዳደር አሁን ያለውን የዲፕሎማሲ መቆም ለመስበር የቀረቡ አዳዲስ የኢራን የውሳኔ ሐሳቦችን እያጠና ነው። ነገር ግን የአሜሪካ ሪፖርቶች እንደገለጹት ፕሬዝዳንት ዶናልድ ትራምፕ በእነዚህ ሐሳቦች ደስተኛ አይደሉም። ምክንያቱም ሐሳባቸው በባህረ ሰላጤው አካባቢ ያለውን ውጥረት ካረገቡ በኋላ የኒውክሌር ጉዳዩን ለሌላ ጊዜ ስለሚያስተላልፉት ነው።